ሰላም ጤና ይስጥልን ክብራትና ክብራን የክፋ ቴሌቪዥን ተከታታዮች እንደምን ቆያችሁ ለዕለቱ የተዘጋጁ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ምህረት አብርሃኑ ቆይታ አደርጋለሁ ወደ ዜናዎቻችን ስናልፍ በትምህርት ዘርፍ እየታየ ያለውን የተማሪዎች ውጤት መቀነስ ለማስቀረት ትኩረት ሰጥቶ እየሰራ መሆኑን የቢጣ ወረዳ ትምህርት ጽፈት ቤት አስታወቀም እንዲሁም ሀገር አቀፍ ፈተና በመውሰድ ላይ ለሚገኙ ተማሪዎች ልዩ ድጋፍና ክትትል እየተደረገ ስለመሆኑ የጽፈት ቤቱ ኃላፊ አቶ ዘገየበላቸው ተናግረዋል አንተነህ ፍቃዱ ተጨማሪ ያለው ትምህርት ለአንድ ሀገር እድገት ዋነኛ ጉዳይ መሆኑ ይታወቃል በዚህ መሰረት መንግስት በትምህርቱ ዘርፍ የነበረውን የትምህርት ስብራት ለመጠገን ዘርፈ ብዙ እንቅስቃሴዎችን እያደረገ ይገኛል እንዲሁም በቢጣ ወረዳ ለትምህርቱ ዘርፍ እየተሰጠ ያለውን ትኩረት የወረዳው ትምህርት ጽፈት ቤት ኃላፊ ተናግረዋል ትምህርት ለሀገር እድገት ወሳኝ ነው በሚል ሐሳቤ ያው እንደ ወረዳችንም በርካታ ትምህርት ቤቶች አሉ ከነኛ ትምህርት ቤቶች ደግሞ አሁን ትኩረት የምናደርገው ክልላዊና ሀገራዊ ፈተና ተፈታኝ ተማሪዎች ላይ ነው ከዛ ውስጥ ደግሞ አሁን ሀገራዊ ፈተና ተፈታኝ 12ኛ ክፍሎችን በተመለከተ በወረዳችን 6 ሁለተኛ ደረጃ ትምህርት ቤቶች ላይ ሀገራዊ ፈተና የሚወስዱ ተማሪዎች አሉን አጠቃላይ በመደበኛ ከ208 በላይ ተማሪዎች ያጠቃላይ ሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተናን ይወስዳሉ ማለት ነው ያው እነኚህ ጋር ያው በተደጋጋሚ ወረዳዊ ድጋፎችን ያደረግን እስከ ቦታ ወርደን ድጋፍ በማድረግ ተማሪዎችን በማወያየት መምህራኖችን በማወያየት አልፎም ርዕሰ መምህራኖችንና ሱፐርቫይዘሮችን በማወያየት ድጋፍ በልዩነት እንዲሰጣቸው ተማሪዎች በመረጡት መምህር ልዩ ድጋፍ እንዲሰጣቸው ከማድረግ አንፃር ከፍተኛ እንቅስቃሴ ያደረግን እንገኛለን የትምህርቱን ዘርፍ ለማጠናከር እየተደረጉ ያሉ ድጋፍና ክትትል እንዳሉም ጠቁመዋል ድጋፉን በተመለከተ ከመማር ማስተማር ስራ ድጋፍ በተጨማሪ ያው የወረዳ መንግስት ሀብት በመመደብ በልዩነት መደገፍ አለባቸው ተማሪ በመደበኛ ፈረቃ በተጨማሪ ደግሞ በተቃራኒ ፈረቃ አልፎም በማታው ፈረቃ በልዩነት መደገፍ አለበት በሚለው የወረዳ መንግስት በማመን ከወረዳ በጀት 100,000 ብር ገንዘብ ተበጅቶ ለሁሉም ሃይ ስኩሎች ሁለተኛ ደረጃ ትምህርት ቤቶች የተከፋፈለበት ነገር ነው ያለው ያ ገንዘብ በማታ ለሚያስተምሩት ለማስተማር ፐርፐዝ ወይ ለማስተማር አላማ እንዲውል ተደርጎ ተማሪዎቹ ከየካቲት ወር ጀምሮ በማታው መርሃ ግብር እየተማሩ ያሉበት ነገር ነው ያለው ከዛም አልፎ በውይይት ተማሪዎችን የማብቃት መምህራኖችን የማብቃት ስራዎችም ተሰርተዋል ስልጠናዎች የተሰጡበት አግባቦች አሉ በትምህርት አምባሳደሮች ሁለተኛ ደረጃ ላይ በተሾሙት የትምህርት አምባሳደሮች አማካኝነትም ተማሪዎችን የማወያየት የትምህርት አይነቱን የሳብጀክት መምህራኖችን የማወያየት የትምህርት አመራሮችን ርዕሰ መምህራን ሱፐርቫይዘሮችን የማወያየት ስራ ተሰርቷል ግንዛቤ ተሰጥቷል እንዲጠናከሩ እንዲበረቱ ተማሪ ውጤት ላይ ተማሪ ስነ ምግባር ላይ በአግባቡ ተግቶ መስራት እንዳለባቸው የሚል ግንዛቤና ውይይቶች ተደርጓል በዛም አበረታች ውጤቶች የታዩ ነገሮች አሉ ተማሪዎች ያው በስነ ልቦናቸው ላይ ጥሩ መነቃቃት የታየ ነው የተሻለ ውጤት ማምጣት እንዳለባቸው ውስጣዊ አርጎ የግል ትግል በግልም በቡድንም ትግል ያደርጉ ያሉበት ነገር ነው የተስተዋለ ያለው ነው ማለት ነው የትምህርት ስራ በአንድ አካል ብቻ የማይሳካ መሆኑን የተናገሩት የወረዳ የትምህርት ጽፈት ቤት ኃላፊ በትምህርቱ ዘርፍ የተሻለ ውጤት ለማስመዝገብ ሁሉም የበኩሉን ድርሻ እንዲወጣ መልእክታቸውን አስተላልፈዋል የመንጃ ጎሳዎችን ተጠቃሚ ለማድረግ በትኩረት እየተሰራ መሆኑን የአዲዮ ወረዳ አስተዳደር አስታወቀም የወረዳ አስተዳደሩ ከመንጃ ጎሳዎች ጋርና ጉዳዩ ከሚመለከታቸው አካላት ጋር ውይይት አካሂዷል መድረኩን ያስጀመሩት የአዲዮ ወረዳ ምክትል አስተዳዳሪ አቶ ገረመው ገብሬ ከቅርብ ጊዜ ወዲህ በተሰጠው ትኩረት በወረዳ ውስጥ ያሉ የመንጃ ጎሳዎችን የኑሮ ደረጃ ለማሻሻል በትኩረት እየተሰራ መሆኑን ተናግረዋል በወረዳ ውስጥ ከ10,966 በላይ የመንጃ ጎሳዎች መኖራቸውን የተናገሩት አቶ ገረመው ከነዚህ መካከል 14 ዲፕሎማ 4 ዲግሪና 1 ሁለተኛ ዲግሪ በአጠቃላይ
18 ወንዶችና አንድ ሴት ትምህርታቸውን አጠናቀው የተለያዩ የመንግስት ተቋማት ውስጥ በኃላፊነትና በባለሙያነት እያገለገሉ እንደሚገኙ አብራርተዋል። የሃይማኖት አባቶች ሁሉም የሰው ልጅ በተፈጥሮ እኩል መሆኑን በማስተማር የመንጃ ጎሳዎችን ከሌሎች ጋር የማቀላቀልና የአብሮነት መንፈስ እንዲላበሱ በማድረግ ድርሻቸውን መወጣት እንዳለባቸው አሳስበዋል። የመወያያ ሰነዱን የአዲዮ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጋወቶ ገቢቶ ያቀረቡ ሲሆን በቀረበው ሰነድ ላይና በሌሎችም የውይይቱ ተካፋዮች ጥያቄና አስተያየት አቅርበው ለቀረበላቸው ሀሳብ አስተያየት የመድረኩ መሪዎች ምላሽና ማብራሪያ ተሰጥቷል ሲል የዘገበው ባልደረባችን በላቸው በላይ ነው። ከቦንጋ ከተማ ወደ ባርታ ፏፏቴ የሚወስደው የ1.5 ኪሎ ሜትር መንገድ ከፈታ ስራ ተጀመረ። የመንገዱ መገንባት ካለው ማህበራዊና ኢኮኖሚያዊ ጠቀሜታ ባሻገር የቱሪስት ፍሰትን ለመጨመር ያለው ፋይዳ የጎላ ነው ሲሉ የከፋ ዞን አስተዳዳሪ አቶ እንዳሻው ከበደ ተናገሩ። ዘገባው የከፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ብሩክታዊት ብርሃኑ እንደሚከተለው ታቀርበዋለች። ከቦንጋ ካቶሊክ ቤተክርስቲያን እስከ ባርታ ፏፏቴ ያለው የ1.5 ኪሎ ሜትር መንገድ ስራ ተጀምሯል። የካፋ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ዘመዴ አንዳርጌ ፕሮግራሙን ባስተዋወቁበት ወቅት ስለ መንገድ ፕሮጀክቱ አጀማመር አጭር ማብራሪያ በመስጠት የአካባቢውን ማህበረሰብ እንኳን ደስ ያላችሁ ብለዋል። አቶ ዘመዴ አክለው የዞኑ መንግስት በጀት መድቦ የመንገድ ስራውን በማስጀመሩ ምስጋና አቅርበዋል። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ባደረጉት ንግግር የመንገድ መሰረተ ልማት የእድገትና ብልጽግና መሰረት መሆኑን አንስተዋል። የመንገዱ ግንባታ ከሚኖረው ማህበራዊና ኢኮኖሚያዊ ጠቀሜታ ባሻገር የቱሪስት ፍሰትን ለመጨመር ያለው ፋይዳ የጎላ ነው ብለዋል። ይህንን የመንገድ ስራ ልዩ የሚያደርገው ወደ ባርታ ፏፏቴ የሚያደርስ በመሆኑ የቱሪስት ፍሰትን ከመጨመር ባለፈ ለዞኑ ከፍተኛ ኢኮኖሚን የሚያመነጭና የስራ እድል የሚፈጥር መሆኑን አቶ እንዳሻው ገልጸዋል። አቶ እንዳሻው ከበደ አክለው መንገዱ የጥራት ደረጃውን ጠብቆ በአጭር ጊዜ ውስጥ ተሰርቶ እንዲጠናቀቅ ከኮንትራክተሩ ጋር ከመግባባት መደረሱን አንስተው ለዚህም የዞኑ መንግስት ከ3.5 ሚሊዮን ብር በላይ በጀት መመደቡን ተናግረዋል። ለመንገድ ስራው የአካባቢው ማህበረሰብም አስፈላጊውን ሁሉ ድጋፍና ትብብር እንዲያደርጉ ዋና አስተዳዳሪው ጠይቀዋል። የቦንጋ ከተማ አስተዳደር ከንቲባ አቶ አስማሞ አደመ መርሃ ግብሩን አስመልክቶ ባደረጉት ንግግር የአካባቢው ነዋሪዎች እንኳን ደስ ያላችሁ ብለዋል። አቶ አስማሞ አደመ እንዳሉት በብልጽግና ፓርቲ የሚመራው የለውጡ መንግስት ከሚያከናውናቸው ብዝሃ ዘርፎች አንዱ የመንገድ መሰረተ ልማት መሆኑን አንስተው ለዚህም ከ3.5 ሚሊዮን በላይ በጀት መድቦ የመንገድ ስራውን ያስጀምሩን የዞኑን መንግስት አመስግነዋል። የከተማ አስተዳደሩ መንገዱ ተሰርቶ እስኪጠናቀቅ አስፈላጊውን ሁሉ ድጋፍ እንደሚያደርግም ከንቲባው ቃል ገብተዋል። ከአካባቢው ነዋሪዎች መካከል አንዳንዶቹ የዘመናት የህዝብ ጥያቄ ሆኖ የቆየ የመንገድ ስራ በለውጡ መንግስት ምላሽ በማግኘቱ የተሰማቸውን ደስታ ገልጸዋል። እንደ ነዋሪዎቹ አስተያየት ለረጅም ጊዜ ጥያቄያቸው ምላሽ የሰጠውን የለውጡ መንግስት አመስግነው መንገዱ ተሰርቶ ሲጠናቀቅ ለአካባቢው ማህበረሰብ የሚያበረክተውን ከፍተኛ አስተዋጽኦ ገልጸዋል። መንገድ ስራው ተሰርቶ እስኪጠናቀቅ አስፈላጊውን ድጋፍና እገዛ እንደሚያደርጉም ነዋሪዎቹ አስተያየት ሰጥተዋል። በመርሃ ግብሩ የካፋ ዞን ምክትል አስተዳዳሪ አቶ ደመላሽ ንጉሴ፣ የዞኑ የመንግስት ረዳት ተጠሪ ወይዘሮ ጽዮን ታየ፣ የቦንጋ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ስዩም ወልደ ሚካኤልን ጨምሮ የዞንና የቦንጋ ከተማ አመራሮች፣ የወጣት ተወካዮች እንዲሁም የአካባቢ ነዋሪዎች ተገኝተዋል። የቡናን ግብይት ሰንሰለት ችግሮችን በጥናት በመለየት መፍትሄዎችን ለማምጣት መስራት እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቡና ሻይና ቅመማ ቅመም ባለስልጣን አስታወቀም። በክልሉ ቡና ሻይና ቅመማ ቅመም ባለስልጣን ኤፍኤስአርፒ ፕሮጀክት የበጀት ድጋፍ በቡና እሴት ሰንሰለት ዙሪያ በተደረገ ጥናት ውጤት ላይ ከባለድርሻ አካላት ጋር ውይይት ተካሂዷል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ነው። ጽዮን ታደለ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቡና ሻይና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ በዘርፉ የተካሄደው የዳሰሳ ጥናት ያመላከታቸውን ችግሮች በመቅረፍ ቡና ለክልሉና ለሀገር ኢኮኖሚ የሚያበረክተውን አስተዋጽኦ ማሳደግ ይገባል ብለዋል። በጥናቱ መሰረት የቡና ግብይት ችግሮችን በመለየት ለመፍትሄዎቹ መስራት ይገባል ሲሉ አሳስበዋል። በክልሉ ቡና ሻይና ቅመማ ቅመም ባለስልጣን በኤፍኤስአርፒ ፕሮጀክት ድጋፍ በቡና እሴት ሰንሰለት ዙሪያ በተደረገ
ባደረገው ጥናት ውጤት ላይ ከባለድርሻ አካላት ጋር ምክክር አካሂዷል። የዳሰሳ ጥናቱን የክልሉ ኤፍኤስአርፒ ፕሮጀክት ባለሙያ ዶክተር ሀብታሙ ገብረስላሴ አቅርበዋል። በክልሉ በ6 ከፍተኛ ቡና አምራች ወረዳዎች አርሶ አደሮች፣ አዘጋጆችና አቅራቢዎች የተካተቱበት ጥናት ምንም እንኳን ከ560 ሺህ ሄክታር በላይ የቡና ልማት ሽፋን ቢኖርም ምርታማነቱ ዝቅተኛ ነው ብለዋል። በክልሉ የቡና ምርታማነት በአማካይ 6.8 ኩንታል በሄክታር ብቻ ስለመሆኑ አብራርተው ብዙ ስራ ይጠይቃል ብለዋል። ክልሉ በአመት 54795 ቶን ቡና ለማዕከላዊ ገበያ በማቅረብ የሀገሪቱን የቡና ምርት ገበያ 18 በመቶ እየሸፈነ ሲሆን ይህም ካለው እምቅ አቅም አንጻር ብዙ የሚቀረው ነው ብለዋል። በጥናቱ እንደተገለጸው ከአምራች አርሶ አደሮች መካከል 54 በመቶዎቹ ብቻ ለህጋዊ አቅራቢ ነጋዴ ምርቱን ይሸጣሉ ብለዋል። በመሆኑም በህገ ወጦችና በደላሎች ዋጋ ተወስኖ የሚወጣውን ቡና መግታት የሚያስችል አሰራር በመዘርጋት መስራትና መፍትሄ መቀየስ እንደሚገባ ጥናቱ አመላክቷል። እንደ ክልል 445 የቡና ኢንዱስትሪዎችና 245 ቡና አልሚ ባለሀብቶች መኖራቸውም ተብራርቷል። ክቡራንና ክቡራት የከፋ ቴሌቪዥን ተከታታዮች ለዕለቱ የተዘጋጁ ዜናዎች የእስካሁኖቹ ነበሩ። ከዜናዎቹ ጋር ምህረት ብርሃኑ ቆይታ አድርጌያለሁ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። በእኔ በኩል ሰላም።